they feared for their lives, they wouldn't be here. Remember, they left their countries because they feared for their lives, didn't they? Now, if they fear for their lives, what's stopping them from going to the next country? Why are they still fighting to be in South Africa? If you fear for your life and you're an immigrant, this is the best time to go back home. I need you to fear for your life. You ran away from your country because you feared for your life. Why are you fighting in South Africa? What are you fighting for? Because it's not your country. Go back and fight in your country or find another country to go to. We also have our own problems now. We've got many problems. ሰላም የወኪል ሚዲያ ተከታታዮቻችን በደቡብ አፍሪካ የሚኖሩ አፍሪካውያን ወገኖቻችን በከፍተኛ የሰቀቀን ሰዓት ውስጥ ይገኛሉ። በጆሃንስበርግ፣ በፕሪቶሪያ፣ በደርባንና በሌሎችም ከተሞች የተቀሰቀሰው የጸረ ስደተኞች ጥቃት አፍሪካውያን ወንድማማችነትንና የፓን አፍሪካኒዝም እሴቶችን በፈተና ውስጥ ጥሎታል። ከዚህ ጥቃት ጋር በተያያዘ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የሰጡት አስተያየት በደቡብ አፍሪካ መንግስት ዘንድ ከፍተኛ ቁጣንና ዲፕሎማሲያዊ ሽኩቻን ፈጥሯል። ዶክተር ቴድሮስ ድርጊቱን ለነጻነት ትግል የተከፈለውን መስዋዕትነት የሚክድ አሳዛኝ ክስተት ሲሉ ሲያወግዙት፣ የደቡብ አፍሪካ ባለስልጣናት በበኩላቸው ጥቃቱን መጤ ጠል በሚል መፈረጃቸው ትክክል አይደለም በማለት መግለጫ አውጥተዋል። በዛሬው ዘገባችን በደቡብ አፍሪካ እየተፈጸመ ያለው ጥቃት ምን ያህል አሳሳቢ ደረጃ ላይ ደርሷል? የደቡብ አፍሪካ መንግስት ይህንን ሁኔታ ለመሸፋፈን እየሞከረ ነው ወይስ በቁም ነገር እየያዘው? በተለይ የአፍሪካ ሀገራት የሚንቀሳቀሱ የደቡብ አፍሪካ ግዙፍ ኩባንያዎችስ እየደረሰባቸው ያለው የፖለቲካ ጫናና የማዕቀብ ዛቻ ምን ይመስላል የሚለው እናያለን። የተፈናቀሉትን የኢትዮጵያና የሞዛምቢክ ዜጎች ጉዳይን፣ የዲፕሎማሲው መረን መልቀቅና የመንግስታቱን ምላሽ ዝርዝር መረጃ ይዘን ቀርበናል። አብራችሁን ቆዩ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በደቡብ አፍሪካ ውስጥ በኢትዮጵያውያንና በሞዛምቢካውያን ላይ እየተፈጸመ ስላለው የጸረ ስደተኞች ጥቃት የሰጡት አስተያየት በፕሪቶሪያ ባለስልጣናት ዘንድ ከፍተኛ ትችትና ቅሬታ አስነስቷል። ዶክተር ቴድሮስ ባለፈው እሁድ በይፋዊ የኤክስ ገጻቸው ላይ ባሰፈሩት ጽሑፍ በደቡብ አፍሪካ ውስጥ ሌላ ዙር መጤ ጠል ጥቃት እያገረሸ መሆኑን በመግለጽ ጥልቅ ስጋታቸውን ገልጸዋል። ዋና ዳይሬክተሩ በዚሁ መልእክታቸው በደቡብ አፍሪካ በሚፈጸሙ ጥቃቶች ቢያንስ 5 ኢትዮጵያውያንና 5 ሞዛምቢካውያን መገደላቸውን፣ በሺዎች የሚቆጠሩ ቤተሰቦችም ለህይወታቸው በመስጋት መፈናቀላቸውን ጠቅሰዋል። ይህን ተከትሎም የደቡብ አፍሪካ የውጭ ጉዳይ ሚኒስቴር የዓለም አቀፍ ግንኙነትና ትብብር መስሪያ ቤት ቃል አቀባይ ለቢቢሲ እንደተናገሩት የዋና ዳይሬክተሩ አስተያየት ከእውነታው የራቀ ነው። ባለስልጣናቱ የውጭ ዜጎች ህይወት ማለፉ እንደሚያሳዝን ቢገልጹም ግድያዎቹ መጤ ጠል ጥቃት በሚል መፈረጃቸው ግን ስህተት ነው ሲሉ አስተባብለዋል። የደቡብ አፍሪካ ባለስልጣናት በሰጡት ማብራሪያ የኢትዮጵያውያኑ ሞት ከተደራጀ ወንጀል ጋር የተያያዘ መሆኑን የገለጹ ሲሆን የሞዛምቢካውያኑ ሞትም በአሁኑ ወቅት በምርመራ ላይ እንደሚገኝ አስታውቀዋል። መንግስት በሀገሪቱ ውስጥ መጤ ጠል ጥቃት የለም የሚል አቋም በመያዝ እየተከናወነ ያለው ነገር ህግን የማስከበርና ህገወጥ ስደተኞችን የመቆጣጠር ስራ እንደሆነ አጽንኦት ሰጥተዋል። ዶክተር ቴድሮስ በአስተያየታቸው ደቡብ አፍሪካ ከአፓርታይድ ስርዓት ነጻ ለመውጣት ስትታገል የነበራትን ድርሻ በማስታወስ የአሁኑን ክስተት አውግዘዋል። ኢትዮጵያ ለኔልሰን ማንዴላ ፓስፖርት በመስጠት በአህጉሪቱ በነጻነት እንዲንቀሳቀሱ ስታደርግ ሌሎች የአፍሪካ ሀገራትን በተመሳሳይ ድጋፍ አድርገዋል በማለት የአሁኑ ጥቃት ሀገሪቱ ለነጻነት ያደረገችውን ተጋድሎ የሚክድ አሳዛኝ ሁኔታ ነው ብለዋል። ዋና ዳይሬክተሩ አክለውም አለመግባባቶችና ቅሬታዎች በደቦ ጥቃትና በጅምላ ጥቃት ሳይሆን በህግ ስርዓትና በህግ የበላይነት ብቻ ነው መፍትሄ ሊያገኙ የሚገባቸው ሲሉ አሳስበዋል። በስደተኞች ላይ የሚንጸባረቀው የጥላቻ ንግግርና ድርጊት በአስቸኳይ እንዲቆም ጥሪ አቅርበዋል። ባለፉት ሳምንታት በደቡብ አፍሪካ ውስጥ የጸረ ስደተኞች ስሜቶች በሰፊው ሲንጸባረቁ ቆይተዋል። በተለይም መንግስት ህገወጥ ስደተኞችን እንዲቆጣጠር በሚል በመላ ሀገሪቱ የተካሄዱ የተቃውሞ ሰልፎች ወደ አመጽ ተቀይረዋል። ምንም እንኳን መንግስት ዜጎች ህግን በእጃቸው እንዳያስገቡ ማስጠንቀቂያ ቢሰጥም በውጭ ዜጎች ላይ ያነጣጠሩ ጥቃቶችና ንብረት ውድመት እየጨመረ መምጣቱ ይታወቃል። ይህ ተደጋጋሚ ዜጎቻቸውን በልዩ በረራዎች ወደ ሀገራቸው በመመለስ ላይ ይገኛሉ። በደቡብ አፍሪካ የሚቀጥለው የጸረ ስደተኞች ጥቃት በአህጉሪቱ ላይ የፈጠረው በአፍሪካ ሀገሮችና ሌሎች ዓለም አቀፍ ሀገራት በዚህ በደቡብ አፍሪካ ከተሞች እየተካሄደ ያለው የጸረ ስደተኞች ጥቃትና ሁከት የሀገሪቱን ዓለም አቀፋዊ ገጽታ ከመጉዳቱን ባሻገር በሌሎች የአፍሪካ ሀገራት በሚንቀሳቀሱ የደቡብ አፍሪካ ግዙፍ ኩባንያዎች ላይ ከፍተኛ የፖለቲካ ጫናና የማዕቀብ ዛቻ ማስከተሉም ተዘግቧል። በቅርብ ሳምንታት በጆሃንስበርግ፣ ፕሪቶሪያ፣ ደርባንና ሞሴልቤይ በተቀሰቀሰው በዚህ ሁከት የኢትዮጵያና የሞዛምቢክ ዜጎች ጨምሮ ቢያንስ 10 ሰዎች ህይወታቸውን ማጣታቸው ተረጋግጧል። በሺዎች የሚቆጠሩ ስደተኞችም ንብረታቸውን በመዝረፍ እና በማውደም ከቤት ንብረታቸው ተፈናቅለዋል።
ይህ በስደተኞች ላይ የሚፈጸመው ጥቃት በናይጄሪያ፣ ጋና፣ ማላዊና ሌሎች የአፍሪካ ሀገራት ውስጥ በስፋት የሚንቀሳቀሱ እንደ ኤምቲኤን፣ ስታንዳርድ ባንክና ጎልድ ፊልድስ ያሉ የደቡብ አፍሪካ ኩባንያዎች ላይ ጥቁር መዝገብ እንዲወጣባቸውና ማዕቀብ እንዲጣልባቸው ጥሪዎች እንዲበራከቱ ምክንያት ሆኗል። የአህጉሪቱ ትልቁ የቴሌኮም ኦፕሬተር ኤምቲኤን ግሩፕ የሁከቱን አሳሳቢነት ተከትሎ ከፍተኛ የሥራ ኃላፊዎቹን ወደ ጋና በመላክ ከባለስልጣናት ጋር ድርድር መጀመሩን አስታውቋል። የኩባንያው ዋና ስራ አስፈጻሚ ራልፍ ሙፒታ ከ80 በመቶ በላይ የኩባንያው ገቢ የሚገኘው ከደቡብ አፍሪካ ውጭ ባሉ የአፍሪካ ሀገራት መሆኑን በመጥቀስ የችግሩን አሳሳቢነት አውስተዋል። በሌላ በኩል የጋና የውጭ ጉዳይ ሚኒስትር ሳሙኤል ኦኩዴቶ አብላክዋ ጉዳዩ በአፍሪካ ህብረት አጀንዳ ሆኖ በአስቸኳይ እንዲወያይበት ጠይቀዋል። የናይጄሪያ የውጭ ጉዳይ ሚኒስትር ቢያንካ ኦዱሜግዋ ኦጁኩ በበኩላቸው መንግስታቸው በደቡብ አፍሪካ ላይ ሊወስዳቸው የሚችላቸውን ዲፕሎማሲያዊ እርምጃዎች እያጠና መሆኑን ገልጸዋል። የደቡብ አፍሪካ የፍትህ ሚኒስትር ማማሎኮ ኩባዮ እየተከሰተ ያለው ጥቃት የሀገሪቱን ገጽታ እየበከለ ነው፣ ይህንን ልንደብቀው አንችልም በማለት የችግሩን አሳሳቢነት አምነዋል። ሚኒስትሯ በመግለጫቸው አርቲስቶችና ኩባንያዎች በሌሎች የአፍሪካ ሀገራት እየደረሰባቸው ያለውን ጫናና የእንቅስቃሴ መስተጓጎል በመግለጽ ዜጎች ህገወጥ ስደተኞችን ለመከላከል በሚል የሚፈጽሙትን የአደባባይ ጥቃት እንዲያቆሙ አስጠንቅቀዋል። የደቡብ አፍሪካ የሀገር ውስጥ ጉዳይ ሚኒስቴር ባለፈው አንድ ወር ብቻ 7400 ህገወጥ ስደተኞችን በቁጥጥር ስር ማዋሉንና በዚህ ዓመት የተያዙ ስደተኞች ቁጥር ከ40 ሺህ መሻገሩን አስታውቋል። ሆኖም የሰብአዊ መብት ተሟጋቾች ችግሩን ከኢኮኖሚና ከስራ አጥነት ጋር በማያያዝ ስደተኞችን መሸሸጊያ ማድረግ የሀገሪቱን የረጅም ጊዜ ህገ መንግስታዊ እሴቶችና የፓን አፍሪካኒዝም መርሆችን አደጋ ላይ እንደሚጥል አስጠንቅቀዋል። የአፍሪካ ሀገራት ዜጎቻቸውን በተደራጀ መልኩ ለማስወጣትና ለመመለስ እየሰሩ ባለበት በዚህ ወቅት የዲፕሎማሲ ውጥረት ወደፊትም በደቡብ አፍሪካና በአህጉሪቱ መካከል ያለውን የኢኮኖሚ ትስስር ሊያሻክረው እንደሚችል ስጋት ፈጥሯል። በዚህ ሳምንት በተጀመረው የዓለም ዋንጫ እግር ኳስ ላይም ደቡብ አፍሪካና ሜክሲኮ በገጠሙበት ሰዓት መላ አፍሪካውያን በሚባል ደረጃ የሜክሲኮ ደጋፊ መሆናቸው የሚዘነጋ አይደለም።